ሰላም እንዴት ናችሁ? ይሄ አሼ አርባ ምንጭ የዩቲዩብ ቻናሌ ነው። በዛሬው ቪዲዮ እንዴት ቻንሰን ካርተር ቪዛ አፕላይ እንደምታደርጉ ምን ምን እንደሚያስፈልግ አሳያችኋለሁ። ወደ ቪዲዮ። ሰላም ያው ቪዲዮን ቻናሌን ሳብስክራይብ በማድረግ ላይክ በማድረግ እና ኮመንት ላይ ቪዲዮን አይታችሁ ጥያቄ ካላችሁ ጠይቁ እና ይጠቅማቸዋል ብላችሁ የምታስቡ ሰዎች ካሉ ቪዲዮን ሼር አድርጉላቸው። እና ዛሬ ስለ ቻንሰን ካርተር ነው የምነግራችሁ። ቻንሰን ካርተር ቪዛ ማለት በጀርመን ሀገር ስራ ሳታገኙ ነገር ግን ወደ ጀርመን ሀገር ቀድማችሁ መታችሁ ከዛ በኋላ ስራ የምትፈልጉበት የቪዛ አይነት ነው ማለት ነው። ይህም ማለት ያው ስሙ እንደሚገልጸው ቻንሰን ካርተር ማለት ኦፖርቹኒቲ ካርድ ማለት ነው በእንግሊዝኛ ሲተረጎም። እና ይሄ ኦፖርቹኒቲ ካርድ ማለት እንደ ካናዳ ላይ እንዳለው ኤክስፒሪየንስድ ወርከር እንደሚለው አይነት ፕሮግራም ሲሆን በቻንሰን ካርተር በተማራችሁበት ትምህርት ያላችሁን የስራ ልምድ ይዛችሁ ጀርመን ሀገር ትመጡና ከዛ በኋላ አስፈላጊውን ስራ ትፈልጋላችሁ ማለት ነው። እና ለቻንሰን ካርተር ምን ያስፈልጋል ወደሚለው ነገር ከመምጣታችን በፊት ቻንሰን ካርተር ፖይንት ቤዝድ ሲስተም ነው። ይሄም ማለት እናንተ 6 ነጥብ እና ከዛ በላይ ማምጣት ከቻላችሁ እነሱ ነጥብ ይሰጧቸዋል። ለምሳሌ በተማራችሁበት ትምህርት፣ በእድሜያችሁ፣ ባላችሁ የቋንቋ ችሎታ መሰረት ታይቶ ነጥቡ የተደመረ ለእድሜያችሁ፣ ለተማራችሁበት ትምህርት እና ለተለያየ ነገር ተደምሮ ያ ነጥብ 6 እና ከዛ በላይ ካለፈ የቻንሰን ካርተር ቪዛ ሌላ ምንም ነገር ቼክ ሳታደርጉ ቀጥታ ኤምባሲ ሄዳችሁ ማመልከት ትችላላችሁ ማለት ነው። እና ሌላኛው ደግሞ ቻንሰን ካርተርን በጣም ቀላል ሊያደርገው የሚችለው ነገር ደግሞ የተማራችሁት ትምህርት እና ያላችሁ ዲግሪ የተማራችሁበት ዩኒቨርሲቲ በጀርመን ሀገር ሪኮግናይዝድ ከሆነ በኢትዮጵያ ሪኮግናይዝድ የሆነ እንደ ባህር ዳር፣ አርባ ምንጭ ትልልቅ ዩኒቨርሲቲዎች፣ አንጋፋ ዩኒቨርሲቲዎች የሚባሉት ከነዛ የተማራችሁ ከሆነና የጀርመን መንግስት የዳታቤዝ አለ አናቢን የሚባል ዳታቤዝ፣ እዛ ዳታቤዝ ላይ ገብታችሁ የእናንተ የተማራችሁበት ዩኒቨርሲቲ ኤች ፕላስ መሆኑን ወይም የተማራችሁት ትምህርት ደግሞ ኤች ፕላስ መሆኑን ካያችሁ ወይም እዛ ዩኒቨርሲቲ ላይ ከስር የእናንተ ዲግሪ ኤች ፕላስ የሆነ ዩኒቨርሲቲያችሁ ላይ ከስር ከተዘረዘረ ራሳችሁ ምንም ፖይንት ቤዝድ ሲስተሙ ሳያስፈልጋችሁ ቀጥታ ኳሊፋይድ ትሆናላችሁ የቻንሰን ካርተር ቪዛ ለማግኘት ማለት ነው። ይሄ ማለት የቋንቋ ሰርተፊኬት አያስፈልጋችሁም። ያው ግዴታ ነው ምናምን ብለው ኤምባሲ ላይ የሚጨቀጭቋችሁ ከሆነ እንግሊዝኛ ምናምን ወይም ጀርመንኛ እነሱ ኢንተርቪው ሲያደርጓችሁ ትንሽ ስትራግል ካረጋችሁ ግዴታ ከሆነባችሁ የቋንቋ ሰርተፊኬት ልታመጡ ሊጠይቅባችሁ ይችላል። ከዛ ውጪ ግን ዲግሪያችሁና ዩኒቨርሲቲያችሁ ሪኮግናይዝድ ከሆነ ምንም የቋንቋ ሰርተፊኬት አያስፈልግም፣ የስራ ልምድም አያስፈልግም። አውቶማቲካሊ የ6ቱን ነጥብ ትሬሾልድ ታልፋላችሁ ማለት ነው። ስለዚህ ደግሞ የእናንተ ዲግሪ ወይም ዩኒቨርሲቲያችሁ እዛ ላይ ሊስት ካልተደረገ ሌላ አማራጭ አለ። ያም አማራጭ የተማራችሁበትን ዲግሪ ወደ ጀርመን አገር ዛብ የሚባል ዌብሳይት አለ፣ የጀርመን የትምህርት ሚኒስቴር ነው። እና ያ የእናንተ የተማራችሁበትን ትምህርት ኢኩቫለንስ ይሰራላችኋል ከጀርመን ጋር ያጣራና ትምህርታችሁን ዩኒቨርሲቲያችሁን በኢትዮጵያ ያለውን የጥራት ደረጃ ያጣራና ለጀርመን መጥቶ ለመስራትና ለመማር ብቁ ነው የሚል ሰርቲፊኬት ይሰጣችኋል ለእናንተ በተማራችሁበት ዲግሪ ማለት ነው። እና ያ ሲሆን ደግሞ ምን ያስፈልጋችኋል? ፖይንት ቤዝድ ሲስተሙ አለ። ፖይንት ቤዝድ ሲስተሙ እንዴት ነው የሚሰራው? አንደኛ የተማራችሁት ትምህርት ዲግሪ ካላችሁ ነጥብ ይሰጣችኋል። እና ያ ዲግሪ ፓርሻሊ ሪኮግናይዝድ ከሆነ ወይም ሰርቲፊኬቱን ካስመጣችሁ ማለት ነው። አሁን ያልኩትን ዛብ ሰርቲፊኬት ካስመጣችሁ 4 ነጥብ ይሰጣችኋል። ከዛ በኋላ እድሜያችሁ ከ18 እስከ 32 ይቅርታ ወይም ደግሞ እስከ 35 ከ18 እስከ 32 ወይም ከ18 እስከ 35 እድሜ ክልል ውስጥ ከሆናችሁ 2 ነጥብ ይሰጣችኋል። አንድ ላይ ስንት ይሆናል? 4 ነጥብ ይሆናል። እድሜያችሁ ከ35 እስከ 45 ከሆነ 1 ነጥብ ይሰጣችኋል። ለእናንተ ደግሞ ያ ነጥቡ ስንት ይሆናል? 5 ይሆናል ማለት ነው። ስለዚህ እድሜያቸው ከ18 እስከ 35 ድረስ ያሉት እና ፓርሻሊ ሪኮግናይዝድ የሆነ ዲግሪ ያላቸው ሰዎች አውቶማቲካሊ አለፉ ማለት ነው። ከዛ ያላ ደግሞ እድሜያችሁ ከ35 በላይ የሆናችሁ ደግሞ ምን አማራጭ አላችሁ?
የተማራችሁት ትምህርት ወይም ያላችሁ የስራ ልምድ ከ3 ዓመት በላይ ከሆነ እና ከ5 ዓመት በላይ ከሆነ 1 ነጥብ እና 2 ነጥብ ይሰጣል። ያ ደግሞ ሲደመር መጀመሪያ የነበራችሁ ነጥብ ላይ ሲደመር 7 ይሆንላችኋል ማለት ነው። እናንተም ታልፋላችሁ ማለት ነው። ከዛ ውጪ ደግሞ የቋንቋ ሰርቲፊኬት ይፈልጋሉ። ምክንያቱም ፓርሻሊ ሪኮግናይዝድ ከሆነ እናንተ የተማራችሁ ትምህርት ምናልባት ግማሹ በእንግሊዝኛ ያልተሰጠ ሊሆን ስለሚችል እንግሊዝኛ ቋንቋ መቻላችሁን ፕሩቭ ማድረግ ይፈልጋሉ። ይሄን ሁሉ የምትሄዱት አናቢል ዳታቤዝ ላይ የእናንተ እንትን ከሌለ ማለት ነው፣ የእናንተ ዲግሪ እና ዩኒቨርሲቲ ሊስት ካልተደረገ። ስለዚህ ምን ታደርጋላችሁ? ምን ያስፈልጋል? እንግሊዝኛ ከሆነ ማቅረብ የምትፈልጉት ሚኒማም እንግሊዝኛ የሚጠይቀው እንግሊሽ ቢቱ ሰርቲፊኬት ከአይኤልቲኤስ እንግሊሽ ቢቱ ሰርቲፊኬት በቶፍል እንዴት እንደሆነ አላውቅም። በአይኤልቲኤስ ግን ቢቱ ሰርቲፊኬት አለ። ኤ1 ኤ2 ቢ1 ቢ2 ከዛ ላ ሲ1 ሲ2 የሚባል ነገር አለ እና እነሱ ሚኒማም እንግሊዝኛ ሰርቲፊኬት ከእናንተ የሚጠብቁት ቢቱ ነው ማለት ነው። ከዛ ደግሞ እንግሊዝኛ አንፈልግም አይ ጀርመንኛ ሰርቲፊኬት አለን የምትሉ ከሆነ ወይም ጀርመንኛ ማቅረብ የምትፈልጉ ከሆነ ኤዋን ሰርቲፊኬት ብቻ በቂ ነው ማለት ነው። ስለዚህ ኤዋን ደግሞ እዛው ተምራችሁ ኢትዮጵያ ተምራችሁ ጎትስ አካዳሚ ያለ ጀርመንኛ ቋንቋ የሚያስተምሩ ልጆች አሉ ኢትዮጵያ ላይ። እዛ ተምራችሁ ጀርመንኛ ሰርቲፊኬት መውሰድ ትችላላችሁ፣ ጎትስ አካዳሚ ሄዳችሁ ማለት ነው። ወይም ደግሞ ኦንላይን ላይ ቴልክስ ቴስት መውሰድ ትችላላችሁ። ከዛ ጀርመን ኤዋን ካመጣችሁ ዲግሪያችሁ ፓርሻሊ ዲግሪያችሁን ከያዛችሁ እና ፓስፖርታችሁን ይዛችሁ እና ሌሎች አስፈላጊ ያው ለምሳሌ የስራ ልምድ ካላችሁ የስራ ልምድ ወረቀታችሁን ይዛችሁ የ6 ነጥቧን ማሟላቷችሁ ብቻ ማለት ነው። አሁን ለምሳሌ ዩኒቨርሲቲ አክሴፕት ሲያደርጋችሁ አፕላይ አድርጋችሁ የዩኒቨርሲቲ አክሴፕታንስ ሌተሩ ነው ኤምባሲ ይዛችሁ የምትሄዱት። እንደዛ ሁሉ የቻንሰን ካርተር ቪዛም ደግሞ ወይም ደግሞ ስራ ብታገኙ ስራ እናንተን የቀጠረው ድርጅት እኛ ጋር ስራ ቀጥረነዋል እና ከዚህ ቀን ጀምሮ መጥቶ እንዲሰራ ስለምንፈልግ ቪዛው እንዲሰጠው እንጠይቃለን የሚል ደብዳቤ ልከላ። ቻንሰን ካርተር ቪዛ ማለት ደግሞ እናንተ 6ቷን ነጥብ አለፋችሁ ማለት ይሄ ሰውዬ ራሱን ገንዘብ ብሎክ አድርጎ ወደ ጀርመን መምጣት የሚችል ከሆነ አስፈላጊውን ነገር አሟልቷል ይላል። እና ሌላው ደግሞ አንድ ከበድ የሚለው ነገር ምን አለ? ገንዘብ ብሎክ ማድረግ ይኖርባቸዋል። ያ ብሎክ የምታደርጉት ገንዘብ ለሰው የምትከፍሉት አይደለም፣ ወይም ለጀርመን መንግስት የምትሰጡት አይደለም። እዚህ ጀርመን ላይ አገር ላይ ያለ ባንክ ላይ ፊንቲባ የሚባል ባንኪንግ ሲስተም አለ። እዛ ሲስተም ላይ ብሎክድ ታደርጋላችሁ። ይሄ ለተማሪዎችም ለቻንሰር ካርተር ለሚመጡም ያገለግላል ማለት ነው። እዛ ላይ ብሎክድ ታደርጉና ያን ብሎክ ስታደርጉ አንድ ላይ ተያይዞ ትራቨል ኢንሹራንስ እና ሄልዝ ኢንሹራንስ አብሮ ያመጡላቸዋል። በዚህ ፓኬጅ ውስጥ ምን ያስፈልጋል? ይሄ ቻንሰን ካርተር አይዲያው ማለት አንድ ሰው በተማረበት ሙያ ጀርመን መጥቶ ስራ ፈልጎ ለማግኘት ነው የሚመጣው እንጂ ስራ አግኝቷል የሚል ስላልሆነ አንደኛ ነገር ምን ያስፈልጋቸዋል? ራሳችሁን ትችላላችሁ እንዴ የሚለውን ነገር የጀርመን መንግስት ማመን ይፈልጋል። እና ጀርመን ላይ አሁን እኔ አሁን ቤተሰብ ጋር ነው የምኖረው፣ ግን አንዳንድ በቻንሰን ካርተር የመጡ ሰዎችን ሳናግራቸው አብረውኝ የመጡ ቀደም ብሎም የመጡ ሳናግራቸው ቤት ተከራይተው የራሳቸው ምግብ ምናምን ችለው ስራ እስኪያገኙ ድረስ ከራሳቸው ገንዘብ እዚህ ከመጡ በኋላ ያን ገንዘብ እያወጡ ይኖራሉ እና ከ400ም 500ም 300ም ዩሮ በወር የቤት ኪራይ እየከፈሉ ከዛ ለምግብ ምናምን በክሷቸው ይኖራሉ ማለት ነው። እና ለአንድ አመት ብሎክ እናደርጋለን የምትሉ ከሆነ በወር 1100 ዩሮ ነው ብሎክ የምታደርጉት። ከዛ የአንድ አመት ማለት ደግሞ ስታባዙት 11000 ይሆናል። ከዛ አንዳንድ ዩሮዋ ደግሞ ተደምራ 1200 ትሆናለች። አንድ ላይ በአጠቃላይ 13200 ዩሮ ያስፈልጋል ማለት ነው። ይሄ ሊበዛ ስለሚችል ለሌላ ሀገር ለየትኛውም ሀገር የሌለ ኦፕሽን አለ ለእናንተ ለኢትዮጵያና ለኬንያ ብቻ የተዘጋጀ። ያም ደግሞ የ6 ወር ብሎክ የምታደርጉበት ነው። የ6 ወር ብሎክ ማለት 6600 ዩሮ አካውንታችሁ ላይ ብሎክ ታደርጋላችሁ። ይሄ ገንዘብ የማንም አይደለም። እዚህ መታችሁ በወር ትቀበላላችሁ። እኔ በቻንሰን ካርተር ነው የመጣሁት እና እኔ አሁን የራሴን ሙሉ ብር ወስጃለሁ። 4 ወር እዚህ ሀገር ቆይቻለሁ። ሙሉውን ብር ወስጄ ጨርሻለሁ። 1000 ዩሮ ብቻ ነው የሚቀረኝ፣ 1100 ዩሮ የሚቀረኝ። እሱም በዚህ ወር መጨረሻ ላይ ይገባልኛል ማለት ነው። ስለዚህ እናንተም ብሎክ አድርጋችሁ የራሳችሁ ገንዘብ ነው። እዚህ መታችሁ ስራ ካገኛችሁ ያን ገንዘብ ዌስት አታደርጉትም፣ አካውንታችሁ ላይ ታስቀምጣላችሁ ማለት ነው። እና ምን ያስፈልጋል? እንዳጠቃላይ ጀነራላይዝ ለማድረግ የዩኒቨርሲቲ ዲግሪ ወይም ቮኬሽናል ትሬኒንግ ጀርመን ላይ ሪኮግናይዝ የሆነ ያስፈልጋችኋል። ሪኮግናይዝ ካልሆነ ሪኮግኒሽን ትወስዳላችሁ። አንድ የዩኒቨርሲቲ ዲግሪ፣ 2 የቋንቋ ሰርቲፊኬት፣ እሱም አናቢን ዳታቤዝ ላይ ከሌለ ብቻ የቋንቋ ሰርቲፊኬት እንግሊሽ ቢቱ ወይም ጀርመን ኤዋን ያስፈልጋችኋል። 3ኛ ብሎክድ አማውንት
ብሎክድ ማድረጋችሁ የሚያረጋግጥ ወረቀት ማምጣት ይኖርባቸዋል። ሶስተኛ አስፈላጊ ከወንጀል ነፃ የሚል የተለያዩ ነገሮች አይጠይቋችሁም፣ ግን አስፈላጊ ነው ብላችሁ የምታስቧቸውን ነገሮች ሁሉ ታሟሉና ታቀርባላችሁ። አራተኛ ደግሞ የጀርመን ኤምባሲ ዌብሳይት ላይ ትገቡና ቪዛ ማመልከቻ አፕሊኬሽን ፎርም አለ። ያን ፎርም ዳውንሎድ ታደርጉና ያን ፎርም ትሞላላችሁ። 6 ዶክመንት እንዳጠቃላይ ከ10 12 ፈተና ጋር እንዳጠቃላይ ወደ 7 ዶክመንት ብቻ መሰረታዊ የሆኑ ዶክመንቶች ያስፈልጋሉ። እነዚህን ዶክመንቶች ሁሉም ህጋዊ ከሆነ ሌጋላይዝድ ካስደረጋችሁ የዩኒቨርሲቲ ዲግሪያችሁን ኮስት ሼሪንግ ከፍላችሁ ኦሪጂናል ዲግሪያችሁን ከያዛችሁ ቀጥታ ወደ ኤምባሲ መሄድ ነው ማለት ነው። የትኛውም ኤጀንት ሆነ የምታማክሩት ሰው ምናምን አያስፈልግም። በቃ ቀጥታ ሁሉም ነገር ዌብሳይታቸው ላይ ተቀምጧል። አፕላይ ለምታደርጉት ቪዛ ሁሉም ነገር ተቀምጧል። እና አሁን እስካሁን ይሄን ሁሉ ካወራሁላችሁ አሁን ደግሞ እንዴት ቻንሰን ካርተር ላይ ራሳችሁ ፖይንት ቤዝድ ሲስተሙን እናሟላለን አናሟላም የሚለውን ነገር እንዴት እንደምታደርጉ ወደ ኮምፒውተር ስክሪን ሄጄ አሳያችኋለሁ። ኮምፒውተር ስክሪን ላይ ሄዳችሁ የራሳችሁን ስለምታውቁ እንደዚህ ነው ኬት ሀገር ነው የምትሞሉት ሚለውን ፎርሙን እየሞላችሁ ከዛ አላት ትሄዱና ሁሉንም ነገር ካሟላችሁ ከ6 በላይ አምጥታችኋል ይላል። ግን ይሄን ሁሉ ከመጀመራችሁ በፊት ደግሞ አናቢን ዳታቤዝ ላይ አናቢን ዳታቤዝም እንዴት ቼክ እንደምታደርጉ ወደ ቪዲዮ መጨረሻ ላይ ሪከርድ አድርጌ አስቀምጬላችኋለሁ። አናቢን ዳታቤዝ ላይ ሄዳችሁ የእናንተ ዲግሪ ሪኮግናይዝድ ከሆነ ቀጥታ ያለ ላንጉጅ ሰርተፊኬትም ያለ ምንም መሙላት ትችላላችሁ ማለት ነው። እና ወደ ቪዲዮ ሂዱ። በጣም ብዙ አወራሁኝ ይቅርታ። ነገር ግን አስፈላጊ ነው ብዬ ማስበው ነገር ስለሆነ ነው። ሁሉንም ያልኳችሁን ነገር በስርዓት ከሰማችሁና ስቴፖቹን በስርዓት ሄዳችሁ ራሳችሁ ኳሊፋይድ እንደሆናችሁ ካረጋገጣችሁ ራሳችሁ አፕላይ አድርጋችሁ ወደ ጀርመን መምጣት ትችላላችሁ ማለት ነው። በቀጣይ ምናልባት ጀርመን ከመጣችሁ በኋላ እንዴት ያለው ነገር እንዴት እንደሆነ ምናምን ነገር የሚያሳይ ቪዲዮ ይሰራላችኋለሁ። ቪዲዮን ስለተከታተላችሁ አመሰግናለሁ። ሙሉውን ተከታተሉት። ከዛ በኋላ የራሳችሁን ዶክመንት ሁሉንም ታጣራላችሁ። ወደ ቪዲዮ ሂዱ። አመሰግናለሁ። ሰላም እንዴት ናችሁ? አሁን በቻንሰን ካርተር ወደ ጀርመን ለመምጣት ስቴፖቹ እናሳያለን። በመጀመሪያ በቻንሰን ካርተር ለቻንሰን ካርተር ፕሮግራም ብቁ መሆናችሁን ለማረጋገጥ የምታደርጓቸውን ስቴፖች ያሳያለሁ። ፖይንት ቤዝድ ሲስተም ነው እና ቻንሰን ካርተር ብለን እንጽፋለን። እዚህ ጋር ኦልሬዲ ሰው ጻፍኩ አንሶልኛል። ፖይንትስ ኳልኩሌተር ብለን ጽፈን ያው እዚህ ጋር እንደምታዩት ቻንሰን ካርተር ፖይንትስ ኳልኩሌተር የሚለውን ነክተን ከዛ በኋላ እዚህ ጋር ሰልፍ ቼክ ኦፖርቹኒቲ ካርድ ሜክ ኢት ኢን ጀርመን ይላል። እሱን ክሊክ እናደርጋለን። ከዛ እዚህ ጋር መተን አሁን ለቻንሰን ካርተር ፖይንት ቤዝድ ሲስተም ነው። ያ ማለት የተማራችሁበት ትምህርት ጀርመን ላይ ሪኮግናይዝድ ነው የሚለው ነገር ያሉ በእድሜያችሁ መሰረት ነጥብ ይሰጣችኋል። ከዛ ውጪ ደግሞ ጀርመን ላይ ተፈላጊ ነው የተማራችሁት ትምህርት የእናንተ ስኪል ጀርመን ላይ ተፈላጊ ነው የሚለው ምናምን ማተር ያደርጋል። ያው ቪዲዮውን ስጀምር ባስረዳዋችሁ መሰረት እነዛን ነገሮች ካሟላችሁ እዚህ ጋር መታችሁ ኳሊፊኬሽናችሁን ታረጋግጣላችሁ። ቋንቋ ምናምን ይጠይቃችኋል ምናምን እና አሁን ለምሳሌ እዚህ ጋር ናሽናሊቲ ይጠይቃል። አሁን የሴልፍ ቼክ ላይ ነን። ናሽናሊቲያችንን ኢትዮጵያ ብለን እንሞላለን። ኢትዮጵያ ያው እዚህ ጋር መጣለች ኢትዮጵያ። ከዛ በኋላ ራሱ ኔክስት ይላል። ከዛ በኋላ do you have a qualification that took at least 2 years to complete ይላል። የተማራችሁት በትንሹ 2 ዓመት ያህል የቆየ የትምህርት ጊዜ ነበራችሁ ማለት ነው። እና አሁን ለምሳሌ ዩኒቨርሲቲ ዲግሪ ካላችሁ አፕላይ የምታደርጉት ዩኒቨርሲቲ ዲግሪ ይኖራችኋል ብዬ አስባለሁ። እና አው ብላችሁ ካሰባችሁ የተማራችሁ ትምህርት አካዳሚክ ነው ወይስ ትሬኒንግ ነው ወይስ በጀርመን ውጭ ሀገር ላይ በሚያስተምሩት ትምህርት የተማራችሁት ነው ምናምን ያለ ምርጫ አለ። እዚህ ጋር እናንተ ያው ዩኒቨርሲቲ ዲግሪ ካላችሁ የስ አይ ሃቭ አካዳሚክ ኳሊፊኬሽን ብላችሁ ኔክስት ትሉታላችሁ። ከዛ በኋላ do you obtain your qualification in Germany or is partially or fully recognized? አሁን እዚህ ጋር ነው ዋናው ነገር። ዩኒቨርሲቲዎች አናቢን ዌብሳይት የሚባል አለ። እዛ ላይ ሄጄ ያሳያቸዋለሁ። የተማራችሁበት ዩኒቨርሲቲ አሁን ለምሳሌ እኔ ባህር ዳር ዩኒቨርሲቲ ነው የተማርኩት። ባህር ዳር ዩኒቨርሲቲ ሪኮግናይዝድ ነው ጀርመን ላይ እና እኔም የተማርኩበት ፋካልቲ አለ። እሱም
ፋካልቲ ኦፍ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ነው። ያ እዛ ላይ ስላለ አናቢል ላይ እኔ የተማርኩበት ኳሊፋይድ ስለሆነ የስ ማይ ኳሊፊኬሽን ኢዝ ፉሊ ሪኮግናይዝድ ኢን ጀርመን ይላል። እዛ ላይ ያለው ከጀርመን ላይ ሪኮግናይዝድ ስለሆነ የስ ብየው ኔክስት ላለው ወይም ደግሞ የስ ማይ ኳሊፊኬሽን ኢዝ ፓርሻሊ ሪኮግናይዝድ ኢን ጀርመኒም አለ። ደግሞ የተማራችሁበት ዩኒቨርሲቲ እና ትምህርቱ ጀርመን ላይ ሪኮግናይዝድ ካልሆነ ሌላ መፍትሄ አለ። የዛብ ኢኩቫለንስ ሰርቲፊኬት ታሰራላችሁ ማለት ነው። አሁን ላይ ለምሳሌ አናቢል ላይ ቼክ አድርጋችሁ ዩኒቨርሲቲያችሁም ዲግሪያችሁም ካለ ኔክስት ትሉታላችሁ። ከዛ በኋላ ኮንግራጁሌሽን ዩ አር ኳሊፋይድ your German qualification or the full recognition of your foreign qualification qualifies you for a job search opportunity card ይላል። ይሄ ማለት ያላችሁ ኳሊፊኬሽን ጀርመን ላይ ካለ ከሚሰጥ ትምህርት ጋር እኩል ስለሆነ ለኦፖርቹኒቲ ካርድ ወይም ለቻንሰን ካርድ ብቁ ናችሁ ይላል ማለት ነው። እና አሁን ላይ now all you have to do is apply to find how to apply ብሎ እንትን ይላቸዋል። የጀርመን ኤምባሲ ይፈልጋችሁ አፕላይ ማድረግ ነው። በቃ ሙሉውን ነገር አሟልታችኋል ማለት ነው ከእናንተ የሚጠበቀውን። ነገር ግን አሁን ለምሳሌ ባክ ብዬ ይህን ነገር እንደገና ልጀምረው። ነገር ግን አሁን ለምሳሌ ያላችሁ ኳሊፊኬሽን በቂ ካልሆነ ያው እንደገና ስለምጀምር ኢትዮጵያ ብለን እንደገና እንጀምራለን። ያላችሁ ኳሊፊኬሽን ወይ ፓርሻሊ ሪኮግናይዝድ ከሆነ አሁን ለምሳሌ ያው ዩኒቨርሲቲ ዲግሪ ያለን ግን አሁን ከመንግስት ወይም ከግል ዩኒቨርሲቲ ሆኖ ሪኮግናይዝድ ያልሆኑ ዩኒቨርሲቲዎች ሊኖሩ ይችላሉ እና እዚህ ጋር ካሉ ምርጫዎች ላይ ኦብቴንድ ማይ ነን አካዳሚክ ቮኬሽናል ትሬኒንግ ኦር አካዳሚክ ኳሊፊኬሽን ኢን ጀርመን ወይ ጀርመን ላይ ነው የተማርኩት ዲግሪዬንም ወይም ትሬኒንግ የወሰድኩት ጀርመን ላይ ነው ዲፕሎማ ማለት ነው ምናምን የሚል አለ። ያ አይመለከተንም፣ ይሄም አይመለከተንም መጀመሪያ በዚህ ስላሳየዋችሁ። አሁን ደግሞ የስ ማይ ኳሊፊኬሽን ኢዝ ፓርሻሊ ሪኮግናይዝድ ኢን ጀርመኒ ብንል ወይም ኖ ማይ ኳሊፊኬሽን ኢዝ ናት የት ሪኮግናይዝድ ኢን ጀርመን ይላል። አሁን እዚህ ጋር በሁሉም አሳያችኋለሁ። እሺ አሁን እዚህ ጋር የስ ማይ ኳሊፊኬሽን ኢዝ ፓርሻሊ ሪኮግናይዝድ ኢን ጀርመኒ የሚለውን ነክተን ኔክስት ብንል ፖይንት ቤዝድ ሲስተሙ እያያችሁት ነው 4 ፖይንት ሰጥቷቸዋል። ከዛ ኋላ የትኛው which of the following language skills do you have የትኛው ቋንቋ ሰርቲፊኬት አላችሁ። ይሄ ማለት የጀርመን ቋንቋ ኤዋን ሌቭል ላይ ካላችሁ ኤዋንን ትነካላችሁ። አይ ሃቭ እንግሊሽ ላንጉጅ ስኪልስ አት ሌቭል ቢ2 ካላችሁ ወይም ከዛም በላይ ካላችሁ እዚህ ጋር ክሊክ ታደርጋላችሁ። ከዛ አይ ሃቭ አት ሊስት ኤዋን ስኪልስ ኢን ጀርመን ኤንድ አት ሊስት ሌቭል ቢ1 ስኪልስ ኢን እንግሊሽ። ይሄ ደግሞ የእንግሊዝኛ የሚፈለገው ቢ2 ስለሆነ የእንግሊዝኛ ቢ1 ካላችሁ ግን ደግሞ የጀርመን ኤዋን ካላችሁ አንድ ላይ መጠቀም ትችላላችሁ ነው። እና ደግሞ የሁለቱም የለንም የሚለም ኦፕሽን አለ። አሁን የሁለቱም እዚህ ጋር የለንም ብለን ከሄድን ሌላ ሪኳየርመንቶች አሉ እናንተ ማሟላት የሚኖርባችሁ እና አሁን እዚህ ጋር ግዴታ የሚሆንባችሁ ነገር ወይ የጀርመን ኤዋን ሰርቲፊኬት ሊኖራችሁ ይገባል ወይም ደግሞ የእንግሊሽ ቢ2 ሰርቲፊኬት ሊኖራችሁ ይገባል። ይሄ ማለት ደግሞ ለምን እንደዚህ የተፈጠረበት ምክንያት ዩኒቨርሲቲያችሁ የተማራችሁበት ዩኒቨርሲቲ እና የተማራችሁበት ዲግሪ ጀርመን ላይ ሪኮግናይዝድ ወይም ታዋቂ ስላልሆነ ጀርመን ላይ ስለማይታወቅ የግድ ቋንቋ መቻላችሁ። ምክንያቱም የሪኮግናይዝድ የሆኑት በእንግሊዝኛ እንደምትማሩ ለውጭ ሀገር ሄዳችሁ ለመስራት ብቁ እንደሆነ ስለሚያሳውቅ ማለት ነው። ይሄ ግን ያን የሚያሳውቅበት ነገር ስለሌለው ፓርሻሊ ሪኮግናይዝድ ስለሆነ የግድ የሆነ ቋንቋ መምረጥ ይኖርባቸዋል ማለት ነው። ወይ እንግሊዝኛ መፈተን ይኖርባቸዋል አይልቴስ መውሰድ ወይም ደግሞ ጀርመን ጎትስ አካዳሚ ሄዳችሁ ኤዋን ሰርቲፊኬት መውሰድ ማለት ነው። እና ዝም ብለን እንግሊሽ ቢ2 ብለን ኔክስት እንበል። ከዛ በኋላ ምንም ፖይንት አልሰጣችሁም ለእንግሊሽ። አሁን ለምሳሌ ያው ያስመረጣችሁ ነው። አሁን እዚህ ጋር ነው ፖይንት የሚሰጠው ዩሚት ዘ ቤዚክ ላንጉጅ። ይሄ መሰረታዊ የሆነውን የላንጉጅን ቋንቋ መስፈርት ታሟላላችሁ ይላልና እዚህ ጋር ደግሞ የጀርመን ሰርቲፊኬት አላችሁ እንደ የሚለው ነገር ነው። ከዛ በኋላ
አይ ሃቭ የጀርመን ሰርቲፊኬት አት ቢ2 ኦር ሲ1 ሌቭል የሚላለ አት ቢ1 የሚላለ ወይም ኤ2 ሌቭል እና አይ ኦንሊ ሃቭ ጀርመን ሰርቲፊኬት አት ኤ1 የሚላለ። እንደምታዩት እዚህ ጋር ቢ2 እና ሲ1 ካላችሁ 3 ነጥብ ይሰጣችኋል። ቢ1 ካላችሁ 2 ነጥብ ይሰጣችኋል። ጀርመን ሰርቲፊኬት ኤ2 ካላችሁ 1 ይሰጣችኋል። ከሌላ አሁን ኤዋን ካላችሁ 0 ነው። ኤ2 ካላችሁ 1 ይሰጣችኋል። ከዛ በኋላ አይ አም አንኤብል ቱ ፕሮቫይድ ኤቪደንስ ፎር ማይ ጀርመን ሰርቲፊኬት፣ ያው የጀርመን ሰርቲፊኬት ከሌላችሁ ይሄን ብላችሁ ኔክስት ትላላችሁ። ከዛ በኋላ እዚህ ጋር ደግሞ አይ ሃቭ አን እንግሊሽ ላንጉጅ ሰርቲፊኬት አት ሌቭል ሲ1 ኦር አባቭ የሚል አለ። ከዛ ላይ እንግሊሽ ሰርቲፊኬት፣ እነዚህ ደግሞ ነጥብ የላቸውም። እንግሊሽ ያው መስፈርቱን ለማሟላት ነው፣ ለቪዛውን አፕላይ ለማድረግ ብቁ ናችሁ አይደላችሁም የሚለው ማለት ነው። አሁን ለምሳሌ አይ ሃቭ እንግሊሽ ሰርቲፊኬት ቢ1 ለምንል ያው ሲ1 በጣም ከባድ ነው እና ቢ1 ኦር ቢ2 ካላችሁ ኔክስት ትላታላችሁ። እዚህ ጋር ደግሞ ዋናው ነገር በቃ እዚህ ጋር ያለው ነገር ነው። ለምሳሌ እድሜያችሁ ከ18 እስከ 34 ዓመት ከሆነ 2 ነጥብ ይሰጣችኋል። እድሜያችሁ ከ35 እስከ 39 ከሆነ 1 ነጥብ ይሰጣችኋል። እና ቪዲዮውን ሲጀምር እንደነገርኳችሁ ለዚህ ለኦፖርቹኒቲ ካርድ ወይም ለቻንሰን ካርተር ቪዛ የሚያስፈልገው 6 ነጥብ ነው። አሁን ከ6 ነጥብ አንዱን አሟልተናል። ፓርሻሊ ሪኮግናይዝድ ነው የተማርነው ትምህርት ጀርመን ላይ ብለን ማለት ነው። 4 ነጥብ ሰጥቶናል። ስለዚህ ከዛ ላይ ቋንቋዎቹን ደግሞ ስላላሟላን እንግሊዘኛ ቢ2 አለን ወይም ጀርመንኛ ኤዋን አለን ማለት እንድታልፉ ያደርጋችኋል። ለቪዛውን ለማመልከት ብቁ ያደርጋችኋል እንጂ ነጥብ ሲስተሙ ላይ ነጥብ አያሰጣችሁም ማለት ነው። አሁን ሌላ ነጥብ ልታገኙበት የምትችለው አሪፍ ኦፖርቹኒቲ ያለው እዚህ ጋር ነው። እድሜያችሁ ከ18 እስከ 34 ከሆነ 2 ነጥብ ይሰጣችኋል። ኔክስት ትላላችሁ። ይሄው እዚህ ጋር እንደምታዩት ኮንግራጁሌሽን ዩ ሃቭ ሪችድ ዘ ሚኒመም ስኮር 6 ፖይንትስ ይላል። አያችሁ በቃ እናንተ እንኳን ደስ አላችሁ፣ አስፈላጊውን 6 ነጥብ አሟልቷችኋል። ስለዚህ ጀርመን ኦፖርቹኒቲ ካርድ ቪዛ አፕላይ ማድረግ ትችላላችሁ። አስፈላጊውን ፎሎዊንግ ስቴፕስ ቱ አፕላይ ፎር ኦፖርቹኒቲ ካርድ ቪዛ እና በቃ ፕሪፔር ዮር ዶክመንትስ ይላል። ለምሳሌ ላንጉጅ ሰርቲፊኬት የእንግሊዝኛ ወይም የጀርመን ያላችሁ ለምሳሌ ቢ2 እንግሊዝኛ ወይም ጀርመን ኤዋን ካላችሁ ይቻላል አላልኳችሁም። ከዛ ሪኮግኒሽን ኦር ኢኩቫለንስ ኖቲስ የተማርነው ትምህርት ወይ ፓርሻሊ ሪኮግናይዝድ ነው ምናምን ስላለን ወይ ከአናቢን ላይ ወይም ደግሞ ከዛብ ሰርቲፊኬት የምናመጣውን እናያይዛለን። አናቢን ላይ ኦልሬዲ ያለ ማለት ሪኮግናይዝድ ነው። ምንም ያን ወረቀት ፕሪንት አድርጋችሁ ፔጁን ፕሪንት አድርጋችሁ ማምጣት ነው። ከዛ ኮንታክት ዘ ኮምፒተንት ጀርመን ዲፕሎማቲክ ሚሽን ኤንድ ሜክ አን አፖይንትመንት ቱ አፕላይ ፎር ኤ ቪዛ ይላል። ይሄ ማለት በቃ ኮንግራጁሌሽን ብላችኋል። የኛ ሁለተኛ ላይ ያነበብኩት ደግሞ ጀርመን ዲፕሎማቲክ ሚሽን ማለት ለቪዛ ጀርመን ኤምባሲ ሄዳችሁ ቪዛ ማመልከት ትችላላችሁ። ዶክመንታችሁን ሁሉ ይዛችሁ ሄዳችሁ ማለት ነው። እና በዚሁ ላይ ቀጥዬ አናቢል ላይ እንዴት የራሳችሁን እንትን ዲግሪያችሁ ሪኮግናይዝድ ነው አይደለም የሚለውን ላሳያችሁ። አናቢን ዳታቤዝ ከዛ ኋላ ሰርች ትሉታላችሁ። ከዛ አናቢን ዳታቤዝ ቅድም ከፍቼው ስለነበር አመጣችን ዌብሳይት እንዳያችሁት አናቢን ዳታቤዝ ላይ ትገቡና አሁን ለምሳሌ እኔ በራሴ ላሳያችሁ። አሁን ቋንቋው በእንግሊዝኛ ነው። እንግሊዝኛ ካልሆነ ጀርመንኛ ካመጣላችሁ ቀይራችሁ ወደ እንግሊዝኛ አድርጉ። እዚህ ጋር ዩኒቨርሲቲ ዲግሪስ ኢንስቲትዩሽንስ አለ። አሁን ለምሳሌ ዩኒቨርሲቲ ዲግሪስም ብለን መሄድ እንችላለን፣ ግን ኢንስቲትዩሽንስ ብለን እንሂድ። ከዛ ላይ ኢንስቲትዩሽን ላይ እንመጣና ይሄ የእናንተ የተማራችሁበት ዩኒቨርሲቲ እና የተማራችሁ ትምህርት ጀርመን ላይ ሪኮግናይዝድ ነው ማለት ነው። ይሄ ሪኮግናይዝድ ሆነ ማለት የፖይንት ቤዝድ ሲስተም ውስጥ ጭራሽ አትገቡም። ሙሉ ለሙሉ እዚህ ላይ የእናንተ ዩኒቨርሲቲ ሁሉም ነገር ዩኒቨርሲቲያችሁ እና ዲግሪያችሁ ሊስትና ኤች ፕላስ ከሆነ ምንም የቋንቋ ሰርቲፊኬትም ሆነ የስራ ልምድም ሆነ ደግሞ ሪኮግኒሽን ሌተርም አያስፈልጋችሁም። በቃ ያው እዚህ ጋር እንደምታሳያችሁ አሁን ለምሳሌ ትመጡና እዚህ ጋር ኢትዮጵያ ብላችሁ መጻፍ ትችላላችሁ። ኢትዮጵያ እዚህ ጋር አለች። ይኸውና ኢትዮጵያን ትመርጣላችሁ። ከዛ በኋላ
ሎኬሽን የት ነው የተማራችሁበት? አሁን እኔ ለምሳሌ ባህር ዳር ዩኒቨርሲቲ ነው የተማርኩት። ባህር ዳር ዩኒቨርሲቲ። ከዛ ላይ የኢንስቲትዩሽን ታይፑ ኦል ኢንስቲትዩሽን ታይፕ ብላችሁ ሰርች አድርጎ ችግር የለውም። ከዛ በኋላ ዩር ሰርች ኢንተር ዋን ኦር ሞር ሰርች ተርም። አሁን ለምሳሌ ባህር ዳር ዩኒቨርሲቲ ብዬ ሰርች ላርክ። ያው ባህር ዳር ላይ ነው፣ ባህር ዳር ዩኒቨርሲቲ ነው። ከዛ በኋላ ዩኒ ሲቲ። ከዛ በኋላ ሰርች ትሉታላችሁ። ከዛ በኋላ ሰርች ስታደርጉ ይሄው እዚህ ጋር እንደምታዩት ያመጣላችኋል። እዚህ ጋር ባህር ዳር ዩኒቨርሲቲ፣ ሌሎቹ እንደምታዩቸው ባዶ ናቸው። ባህር ዳር ቲቸርስ ኮሌጅ፣ ባህር ዳር ፖሊቴክኒክ ኢንስቲትዩት ባዶ ናቸው፣ ምንም የላቸውም። ግን ባህር ዳር ዩኒቨርሲቲ ምን ይላል? ሎኬሽን ስታተሱ ምን ይላል? ኤች ፕላስ ይላል። እቺ በጣም ማተር ታደርጋለች። ኤች ፕላስ አለ ማለት ዩኒቨርሲቲያችሁ ሪኮግናይዝድ ነው ማለት ነው። ከዛ በኋላ ክሊክ ታደርጋላችሁ። አርባ ምንጭ ዩኒቨርሲቲ ሆናችሁ፣ ጂማ ዩኒቨርሲቲ ሆናችሁ፣ የትም ሆናችሁ እንደዚህ ሰርች ታደረጉና ትመጣላችሁ። ይኸው እዚህ ጋር ቅድም እንዳልኳችሁ ስታተስ ላይ እንደምታዩት ኤች ፕላስ ነው። አሁን እዚህ ጋር በደንብ ማብራሪያ ከፈለጋችሁ ኤች ፕላስ ማለት ይሄ ኢንስቲትዩት ባለበት ሀገር ላይ ሪኮግናይዝድ ነው። ስለዚህ በጀርመንም ሪኮግናይዝድ ነው፣ ጀርመን ላይም እንደ ብቁ ዩኒቨርሲቲ ተደርጎ ይቆጠራል ይላል። ኤች ማይነስ ሲሆን ደግሞ ይሄ ኢንስቲትዩት ያለበት ሀገር ላይ ጊዜያዊ እውቅና ነው ሊኖር ይችላል፣ ወይም ደግሞ በቂ የሆነ ብቁነቱን አላረጋገጠም ማለት ነው። ከዛ ኤች ፕላስ ወይም ማይነስ ደግሞ የሚለው ዚስ ፎር ዘስ ኢንስቲትዩሽንስ የዩኒፎርም ስታተስ ዲተርሚኔሽን ኢዝ ናት ፖሲብል። ይሄ ደግሞ በቃ የሆነ አላረጋገጡም። ያው አንዳንድ ኮርሶቹ ምናምን ነገር ሪኮግናይዝድ ሊሆኑ ይችላሉ፣ አንዳንድ ነገሮቹ ደረጃው በቃ ያን ያህል እንትን ያለ አይደለም ማለት ነው። እና ባህር ዳር ዩኒቨርሲቲ ግን አሁን ኤች ፕላስ ስለሆነች እንቀጥላለን። ከዛ በኋላ ይኸው እዚህ ጋር ዲግሪዎች፣ እነዚህ ውስጥ ያሉ ዲግሪዎች አሁን እናንተም የራሳችሁን ዩኒቨርሲቲ ሰርች አድርጋችሁ እዚህ ውስጥ ዲግሪስ ፕሮግራም ተብሎ ከተዘረዘሩት ውስጥ የእናንተ ትምህርት ካለ፣ አሁን እኔ የተማርኩት የታል ባህር ዳር ዩኒቨርሲቲ ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ ፋካልቲ ውስጥ ነው የተማርኩት እና ይሄ ባህር ዳር ዩኒቨርሲቲ ኤች ፕላስ ነው። ስለዚህ ይሄ የተማርኩትም ትምህርት ኤች ፕላስ ነው ማለት ነው። በቃ ብቁ ነው። ስለዚህ ለጀርመን ኦፖርቹኒቲ ካርድ ቪዛ ብቁ ነው። ይሄን ወረቀት እዚች ጋር እንደምታዩት የፕሪንቷን ምልክት የእናንተም የራሳችሁን ዩኒቨርሲቲ ዲግሪ ካገኛችሁ ሄዳችሁ እዚች ጋር ፕሪንት ታደርጋላችሁ እና ቤዚካሊ ይሄ ነው ያለው ነገር። ከዛ በኋላ ትመጡና በቃ የዩኒቨርሲቲ የተማራችሁበትን ከቪዲዮን ሲጀምር እንደነገርኳችሁ ኮስት ሼሪንግ ከፍላችሁ ኦሪጂናል ዲግሪ መውሰድ ይኖርባቸዋል፣ ስቱደንት ኮፒ። ከዛ ዶክመንቶቻችሁን ሁሉ ሪኮግናይዝድ ማድረግ ይጠበቅባቸዋል። ከዛ ላ ሳፊሸንት የሆነ ፈንድ ብሎክድ አካውንት ላይ ታስቀምጡና ቀጥታ ያን ሌተር ይዛችሁ ኤምባሲ ሄዳችሁ አፕላይ ማድረግ ነው። ቪዲዮን ስለተከታተላችሁ አመሰግናለሁ። ይሄ ቪዲዮ ይጠቅማችኋል፣ በኦፖርቹኒቲ ካርድ ወይም በቻንሰን ካርተ ወደ ጀርመን መምጣት እንፈልጋለን የሚሉ ሰዎች ካሉ ሼር አድርጉላቸው። አካውንቴን ሳብስክራይብ አድርጉ። በጣም አመሰግናለሁ። መልካም ጊዜ፣ መልካም እድል።